እንዴት ናችሁ? በማንኛውም አጋጣሚ ከማውራት ከመናገር ኤክስፒሪየንስን ከማጋራት ከማካፈል የማልመለስበት ኢሹ ማለት የዲሲፕሊን ኢሹ ነው። በብዙ ስማርት ከሚባሉ ቶሎ ነገር ከሚገባቸው ትምህርት ቶሎ ከሚገባቸው አይነት ሰዎች መካከል ስላላደኩኝ እነዚህን ሁሉ ያካካስኩበት ሂደት የዲሲፕሊን ሂደት ይባላል። ሰዎች ባንዴ የለመዱትን ነገር ባንዴ ፈጥነው በተፈጥሮ ሂደትም ሆነ በምንም ቅልጥፍጥፍ ብለው የሚያውቁትን ነገር እኔ ካላወቅኩት በዲሲፕሊን ነው ማገኘው። በአንድ ቀን ያገኙትን እነሱ በ10 ደቂቃ ያገኙትን እኔ 10 ቀን ሊፈጅብኝ ይችላል፣ ግን አገኘዋለሁ ከዲሲፕሊን የተነሳ። እነዚህ ወሳኝ ነገሮች ናቸው። ሰው የዲሲፕሊን አቅም ላውራችሁ። ዲሲፕሊን የሚሰጠንን አቅም የመኖር አቅም ይሰጠናል። ብዙ ኤነርጂ አለው ዲሲፕሊን ካወቅንበት ካዳበር ነው። ዲሲፕሊን ማለት ይባላል፣ ይህን አባባል ሰምታችሁት ከሆነ በግቦቻችንና በስኬት መካከል ያለው ድልድይ ነው። እዚህ ጋር አለ ግብ አውጥቻለሁ፣ ያንን ግቤን መትቼ ስኬት እንዳገኝ ብሪጁ ዲሲፕሊን ይባላል። የትኩረት ነጥቤ ዲሲፕሊን ሲኖረን የመኖር አቅም እናገኛለን። ከዛ የተነሳ ያገኘነው የመኖር አቅም ደግሞ የበለጠ ዲሲፕሊን እንድንሆን ያግዘናል። ይሄ እንዳይረሳ። ዲሲፕሊን ማዳበር ለማንኛውም አዲስ ልምምድ ማንኛውንም ለማዳበር የምንፈልገውን እና አኳየር ለማድረግ የምንፈልገውን ነገር የሚያሳካልን ወሳኝ ጉዳይ ነው። ዲሲፕሊን የሌለው ሰው ያስባል፣ ነገር ግን አይጀምረውም። አልፎ ከጀመረውም አይቀጥለውም። ቢቀጥለውም እንኳን with excellence ሲጀምር ባሰበበት የጥራት ደረጃ አያጠናቀቀውም። ቢያጠናቀውም እንኳን በጣም ላውዚ የሆነ በጣም የወረደ ኮምፕሮማይዝድ የሆነ ስራን ነው የሚያጠናቀቀው። አንዳንድ ሰዎች ይጀምራሉ፣ የጀመሩት ነገር የመቀጠል ዲሲፕሊን ስለሌላቸው ያቋርጡታል፣ ስራውንም ይከስራሉ፣ ታይማቸውን፣ ጊዜያቸውን፣ ኤነርጂያቸውን፣ ገንዘባቸውን ይከስራሉ። በዚህ ጉዳይ ላይ በደንብ እንድታስቡ ዛሬ በድጋሚ በሌሎች ቪዲዮዎች ላይ ሰርቻለሁ። በዚህ ጉዳይ ላይ ከሌላ አንጻር በደንብ እንድታስቡ የሚያደርጋችሁን ነጥብ ልሰንዝርላችሁ። ዲሲፕሊን በሁለት ከፍለን ልናየው እንችላለን። በቀላሉ ብሬክዳውን ስናደርገው ዲሲፕሊን የሚባለው ነገር በነገራችን ላይ ዲሲፕሊን ቀጥታ ከቅጣት ጋር የሚገናኝ ጉዳይ ነው። ልጆቻችሁን ዲሲፕሊን አድርገው ሲባል ምንድን ነው? ልጆቻችሁን ቅጧቸው ነው። ቅጣት ያስፈልጋቸዋል። ሮንግ ነገር ሲያደርጉ አንዳንዱን ነገር በትምህርት አንዳንዱ ነገር በምክር አንዳንዱ ነገር ግን ዲሲፕሊን በማድረግ ቀጥቅጧቸው ምናምን ሌላ ጉዳይ ነው። እሱ እዛ ውስጥ አልገባሁም። ነገር ግን ዲሲፕሊን ራሳችንን ዲሲፕሊንስ ማድረግን ማለት ራሳችንን ስንቀጣው ስንቆጣጠረው ማለት ነው፣ ስናስገድደው ማለት ነው። በሁለት ስንከፍለው የማድረግ ዲሲፕሊን አለ፣ ያለማድረግ ዲሲፕሊን አለ። እነዚህ ሁለት ነገሮች መለየት አለብን። መጀመሪያ የማድረግ ዲሲፕሊን ማለት ምንድን ነው? ማድረግ የሚገባኝን ነገር የወቅቱ ስሜቴ ቢፈቅድም ባይፈቅድም አደርገዋለሁ ማለት ነው። ስንገለብጠው ያለማድረግ ዲሲፕሊን ማለት ማድረግ የማይገባኝን ነገር ምንም ያህል ስሜቴ ቢፈልግም ምንም ቢያጓጓኝም አለማድረግ ማለት ነው። ዲሲፕሊንን በሁለት አቅጣጫ ነው የምንመለከተው በአሁን አገላለጽ መሰረት ማለት ነው። ይሄን ከተገነዘብን በኋላ መላልሼ መደጋግምላችሁ ነገር ምንድን ነው? የመኖር አቅም ለማግኘት ዲሲፕሊን መሆን አለብኝ። ዲሲፕሊን ሲሆን ደግሞ መልሶ የመኖር አቅም ይሰጠኛል። እነዚህ ነገሮች ተመጋጋቢ ናቸው፣ እያሳደጉኝ ይሄዳሉ ማለት ነው። ዲሲፕሊን በመሆኔ ምክንያት ኤነርጃይዝድ ሆኜ ኑሮዬን ስጋፈጥ ማሟላት ያለብኝ ነገር ሳሟላ ሳሳካ፣ እነሱ ደግሞ በመሳካታቸው ምክንያት ደግሞ መልሶ የዲሲፕሊን አቅም እያገኘሁ ይሄዳለሁ ማለት ነው። እዚህ ላይ ዲሲፕሊን ታዲያ እንዴት ላዳብር የሚሉ ጥያቄዎች ይነሳሉ። ብዙ ጊዜ እንዲያ ነገር ሀሳቦች ሼር በማድረግ ውስጥ ካላችሁ ብዙ ጊዜ የምንቸገርበት ነገር ችግሮችን እንገልጻለን፣ በኋላ መፍትሄውን ሳንናገር እንረሳዋለን ከመጓጓታችን። ስለዚህ ለመፍትሄ የሚሆኑ ሀሳቦችን ላስቀምጥላችሁ እፈልጋለሁ። 4 የዲሲፕሊን ደረጃዎችን ልግለጽላችሁ። 4 የዲሲፕሊን ደረጃዎች አሉ። ማንኛውም ዲሲፕሊን ለማዳበር የመጀመሪያው ደረጃ የዲሲፕሊኑን ዓላማ መለየት ነው። ዓላማ ከሌለኝ ምንም ዲሲፕሊን ቦታ የለውም። የሚቀመጥበት ኮንቴን የሚደረግበት ቦታ የለውም ማለት ነው። ዓላማዬን ማወቅ አለብኝ። የዲሲፕሊኑ ዓላማ መለየት አለብኝ። ዓላማ ማለት ዲሲፕሊን ልናመጣ ከምንፈልገው ለውጥና ግብ ጋር መያያዝ አለበት። ማንኛውም ዲሲፕሊን የሩጫ ሻምፒዮን መሆን ፈልጋለሁ ስል ዲሲፕሊን ይጠይቀኛል። ከዓላማው ጋር ነው የተገናኘው። የሩጫ ሻምፒዮን ስለመሆን ዲሲፕሊን ይጠይቀኛል። በትምህርቴ እንዲህ ውጤት ማግኘት ፈልጋለሁ ካለ የማንበብ ዲሲፕሊን ይጠይቀኛል። ከሆነ ዓላማ ጋር መገናኘት አለበት ዲሲፕሊን።
ይሄ ማወቅ አለበት። እንዲሁ ዲስፕሊን እንዴት ላዳብር ብንል አናዳብረው ዲስፕሊኑ። ሁለተኛው ያ ዓላማ የሚጠይቀው ዲስፕሊን ምን እንደሆነ መለየት አለብን። አሁን ባክትራክ እያደረግን ነው። መጀመሪያ ዲስፕሊን ለማዳበር ዓላማ ሊኖር ይገባል። መጀመሪያ ከዓላማዬ ከተነሳው ደግሞ ያ ለማከናወን የፈለኩት ዓላማዬ ምን አይነት ዲስፕሊን ነው የሚፈልገው ብዬ ተመልሼ ትክክለኛውን ዲስፕሊን ልምምድ አይደንቲፋይ የማድረግ ስራ አለብኝ ማለት ነው። ለሁሉም ዓላማ አንድ አይነት ዲስፕሊን ስለማያስፈልገው ማለት ነው። ያንዳንዱ የራሱ የሆነ ዲስፕሊን ስለሚያስፈልገው ዲስፕሊን በማዳበር ላይ ስትራግል ካረጋችሁ የዲስፕሊኑ ዓላማ መለየት አለበት። ያ ዓላማ የሚጠይቀው ዲስፕሊን ደግሞ በትክክል ሳይሳሳት መስመር ውስጥ መግባት አለበት ማለት ነው። ሶስተኛው ዓላማዬን ካወቅኩኝ ለዛ ዓላማ የሚመጥነውን ዲስፕሊን ከለየሁት በኋላ ልምምዱ መጀመር አለበት። ያ ነገር ስላሰብኩ አይደንቲፋይ ስላደረኩት ብቻ ዲስፕሊን አዳብራለሁ ማለት አይደለም። ልምምዱ ሊጀመር ይገባዋል። የዲስፕሊኑ ዓላማና አይነት ተለይቷል። እሺ አሁን መቼ ነው የምጀምረው? መንቀሳቀስ አለብኝ፣ መተግበር አለብኝ። የማቆም ዲስፕሊን ሊሆን ይችላል፣ የማድረግ ዲስፕሊን ሊሆን ይችላል። መጀመር አለበት። ይሄኛው ወሳኝ ወደሆነ ወደ አራተኛው ነጥብ ይወስደናል። ልምምዱን ልማድ እስኪሆን ድረስ ልምምድ የዲስፕሊን ልምምድና ልማድ ይለያያሉ። የዲስፕሊን ልምድ በየቀኑ ራሳችን እያስገደደን አንድ ነገር ስናቆም ወይም አንድ ነገር ስንተገብር ነው። ተገቢ የሆነውን ነገር እንተገብራለን፣ ተገቢ ያልሆነውን ነገር ራሳችንን ገዝተን በዲስፕሊን አንተገብርም። ይሄ ነገር ልማድ እስኪሆን ድረስ መደጋገም የግድ አስፈላጊ ነው። ጀምራለሁ፣ ይሄን አደርጋለሁ፣ በዲስፕሊን ሄድና በኋላ አቆማለሁ ካልን ልማድ ድረስ አልወሰድነውም ማለት ነው። ልማድ ማለት በፊት ለማድረግ የሚያታግለን አሁን ግን ለማቆም የሚያታግለን ማለት ነው። በፊት ማድረግ የማንችለው አሁን ግን ማቆም ብንፈልግ እንኳን ማናቆም ልማድ ሲሆን ማለት ነው። እንግዲህ በህይወታችሁ የተለያየ ነገር ከጀመራችሁ በኋላ ልማድ ሆነው ከእናንተ ጋር ተላከው ተጣብቀው እናቆም ብትሉ የማትችሏቸው ነገሮች እንዳሉ ታውቃላችሁ። እንደውም ብዙ በህይወታችን የምናደርጋቸው ነገሮቻችን ልማድ ሆነው አውቶማቲክ ናቸው ይባላል። እነዚህን ሁሉ እያሰብን ጠዋት ከእንቅልፌ እነሳለሁ ብለን ፕሮግራም እናወጣም፣ አውቶማቲክሊ እንነሳለን። ልብስ የመልበስ፣ ጥርስ የመቦረሽ፣ እነዚህ ነገሮች ከልማድ ጋር የሚገናኙ ናቸው። ስለዚህ ልማዱን መጀመር አለበት። ዲስፕሊኑ ተጀምሮ ልማድ እስኪሆን ድረስ ካለማቋረጥ መቀጠል አለበት ማለት ነው። እነዚህን ካዳበርን የዲስፕሊንን አቅም እናገኛለን። ዲስፕሊን ስንሆን አቅም እናገኛለን። አቅም ሲኖረን የበለጠ ዲስፕሊን እናዳብራለን ወደሚለው ይወስደናል። ሌላ ሀሳብ ይዤ እመጣለሁ። እስከዛው ድረስ በሰላም ክረሙ።